ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ምዕራፍ 22 ከቁጥር 6። የጠቢባን መገኛ፣ የታላላቅ ተቋማት መሪዎች መፍለቂያ፣ ትውልድን በምግባር በሃይማኖት የምትኮተኩት፣ የነገዋን ቤተክርስቲያን ዛሬ ላይ የምትገነባ ሰንበት ትምህርት ቤት። ሰንበት ትምህርት ቤት ከረጅም ዘመናት ጀምሮ የቅድስት ቤተክርስቲያንን ትምህርት ሃይማኖቷን፣ ስርዓቷንና ትውፊቷን ለትውልድ በማስተማር ጠንካራ ትውልድን ለሀገር ብሎም ለቅድስት ቤተክርስቲያን በማበርከት ጉልህ አስተዋጽኦ እያደረገች ትገኛለች። ይህንንም አገልግሎቷን ለማሳደግ ይረዳ ዘንድ የሰንበት ቤቶች ማደራጃ መምሪያ ቅዱስ ሲኖዶስ ባጸደቀው ስርዓተ ትምህርት መሰረት የአዲስ አበባ የሰንበት ቤቶች አንድነት በ2015 ዓ.ም በ4 በ6 በ10ኛ ክፍል ያስተማራቸውን ተማሪዎች የቤተክርስቲያናችን አባቶችና የተማሪ ወላጆች በተገኙበት ጥቅምት 4 ቀን 2016 ዓ.ም በደብረ ምጥማቅ ሳሊተ ምሕረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ካቴድራል የምርቃት መርሃ ግብር ያካሂዳል። በመሆኑ ሁላችንም በመገኘት አገልግሎቱን እንደግፍ ዘንድ በቅድስት ቤተክርስቲያን ስም ጥሪያችንን እናስተላልፋለን። ኑ ልጆቻችንን እንመርቅ። የሰንበት ቤቶች አንድነት ልጆች ብለሽ መቅደስ ሰብስበሽ